ዙሪያ ያሉ ሰዎች በህይወት ላይ ትልቅ ተጽዕኖ አላቸው። ሰዎች ስራ፣ ትዳርህ፣ ገቢና እድገትህ ምን እንደሚመስል የመወሰን አቅም አላቸው። ገቢህ ዙሪያ ያሉ የአራቱ ወይም የአምስቱ ጓደኞች አማካይ ነው ይባላል። ካልተጠነቀቅ አንዳንድ ሰዎች አቅምህን ይጨርሳሉ። ከነሱ ጋር ውለህ ስትለያይ ህይወትህን ለመቀጠል አቅም ጨርሰህ ትለያያለህ። አቅምህ፣ ብርታትህ፣ ተስፋና መነሳሳትህ ሁሉ ይጠፋሉ። ዙሪያ ያሉ ሰዎች በአዎንታዊ መንገድ ይሁን ባሉታዊ መንገድ ተጽዕኖ ማሳደራቸው አይቀርም። በአንተ ህይወት ውስጥ ያሉ ሰዎች እንድታድግም ባለበት እንድትቆም የማድረግ አቅም አላቸው። እንደዚህ አይነት በህይወት አሉታዊ ተጽዕኖ ያላቸውን ሰዎች ፈጽመህ ልታስወግድ ይገባል። በዚህ ቪዲዮ 6 ከህይወት ልታስወግዳቸው የሚገቡ ሰዎችን እናያለን። ሰብስክራይብ ማድረግ፣ የደወሏን ምልክት መጫን እንዳይረሳ። የመጀመሪያው ለኔ ብቻ የሚሉ ሰዎች። ለኔ ብቻ የሚሉ ሰዎች የተደረገላቸውን እንደ መብትና ሊደረግላቸው እንደሚገባ የሚያስቡ፣ እነሱ ምንም ማድረግ እንደማይገባቸው የሚያስቡ ናቸው። ንግግራቸው ሁሉ አልፈለከኝም፣ አልተደወለልኝም፣ አልጠየከኝም፣ አልተጠየቁም የሚል ነው። እንደዚህ አይነት ሰዎች ላሉበት ወዳጅነት እነሱ ሊያደርጉ የሚገባቸው ነገር እንዳለ አያስቡ። ጓደኝነት መስጠትና መቀበል እንዳለበት አያስቡ። እነሱ ባሉበት ወዳጅነቶች ሁሉ የትኩረት ሁሉ ማዕከል እነሱ እንዲሆኑ ይፈልጋሉ። እንደዚህ አይነት ሰዎች ምንም የምታደርግላቸው የምታረካቸው አይደሉም። አቅምን የሚጨርሱ እና በአንተ ህይወት ምንም የማይጨምሩ ሰዎችን ከህይወት ፈጽም አስወግድ። ለኔ ብቻ የሚሉ ሰዎችን በጊዜ ከህይወት ካላስወገድካቸው አላስፈላጊ ዋጋ አስከፍለዋል። ሁልጊዜ ካንተ ጋር ባላቸው ግንኙነት በቂ እንዳልተደረገላቸው የሚያወሩ ሰዎች ብቁ እንዳልሆንክ እንዲሰማ አድርገው እድሜያቸው ሙሉ ለነሱ ብቻ እየሰጠህ እንድትኖር ይፈልጋሉ። ህይወትን በደስታ መምራት ከፈለክ ከእንደዚህ አይነት ጓደኞች እና ወዳጆች በጊዜ ተለይ። ሁለተኛው ሐሜተኛ ሰዎች። አንድ የምወደው አባባል እንደዚህ ይላል፣ ትልልቅ ሰዎች ስለ ሀሳቦች ሲያወሩ፣ ትንንሽ ሰዎች ስለ ሌሎች ሰዎች ያወራሉ። ዙሪያችን ያሉ ሐሜተኛ ሰዎች የህይወት ትኩረታቸው ሁሉ ሰዎች ስለሆኑ ትንሽ ሆነን እንድንቀር ያደርጉናል። ስለሚያውቋቸውም ስለማያውቋቸውም ስለሚመለከታቸውም ስለማይመለከታቸውም ነገሮች ሁሉ ከጀርባ ማውራትና አቅማቸውን መጨረስ ስለሆነ ስራቸው ከህይወት እንዲወጡ ካላደረግ ጊዜ፣ አቅምና ትኩረትን በማይጠቅምህ ነገር ላይ ታውላለህ። ሐሜተኛ ሰዎች በህይወት ውስጥ ካሉ ውጤታማ የምትሆንባቸው እድሎች ሁሉ ሳታያቸው ያመልጡሃል። ከሐሜት የተነሳ አእምሮ ስለ ሰዎች እና ስለ ሁኔታዎች አሉታዊው ነገር ላይ ትኩረት ስለሚያደርግ መጠቀም ከምትችላቸው እድሎች ጋር ትተላለፋለህ። ሐሜተኛ ሰዎች በህይወት ጨለምተኛ ሰዎች ናቸው። እድሎችን ሳይሆን ችግሮችን አጉልተው ያወራሉ። እነዚህ ሰዎች የህይወት እድሎች ሲያመልጧቸው ከማማረር ውጪ ምንም የሚያደርጉት ነገር የለም። ሐሜተኛ ሰዎችን ከህይወትህ ካላስወገድክ ብዙ ከምትለወጥባቸውና ከምትጠቀማቸው እድሎች ጋር ትተላለፋለህ። እንደነሱ አንተም የህይወት ተሸናፊ ሆነህ ለችግሮች እጅህን ሰጥተህ ወሬ ሁሉ ማማረር ይሆናል። ሐሜተኞች ተዋጊ አይደሉም። የሁኔታን ትልቅነት እንጂ የእነሱን አሸናፊነት አያስቡ። እንደዚህ አይነት ሰዎችን ከህይወት አስወግድ። ሶስተኛው በስኬትህ የማይደሰቱ ሰዎች። እንደዚህ አይነት ሰዎች የአንተ ስኬት ከነሱ ተቀንሶ የተሰጣቸው ነው የሚመስላቸው። በአንተ ስኬት የተደሰቱ ቢመስሉም ፉክክራቸው ግን ካንተ ጋር ነው። አንተ ያደረግከውን ለማድረግ፣ አንተ ያስከውን ለመያዝ፣ ስራቸው ሁሉ አንተ ምን እንዳደረግክና እንዳገኘ አውቀው ያንን ለማድረግ መሄድ ነው። ስላንተ የሆነ ነገር ያላወቁ ሲመስላቸው ሰላም አይሰማቸውም። በአንተ ህይወት ካሉ ሰዎች ስንቶቹ ናቸው በአንተ ስኬት የምር የሚደሰቱት? ዙሪያ ላሉ ሰዎች ስኬትን ስታካፍል ምላሻቸው ምን እንደሚመስል አስተውለሃል? ያንተ ወዳጅ ሆነው ግን ካንተ ጋር የሚፎካከሩ ሰዎችን ከህይወት ፈጥነህ ካላስወገድክ ውድቀትን የሚቆፍሩ ሰዎች ይሆናሉ። ባለህ ነገር የሚቀኑ ጓደኞች አንተ ያለህን ያን ነገር ለመውሰድና አንተን ከህይወታቸው ለመገፍተር ወደ ኋላ አይሉ። እንደነዚህ አይነት ሰዎች በህይወትህ እንዲቀጥሉ እድል አትስጣቸው። አራተኛ የሚሄዱበትን የማያውቁ ሰዎች። የሚሄዱበትን የማያውቁ ሰዎች የሚደርሱበትን ስለማያውቁ አንተንም በእነሱ መንገድ ውስጥ ማስገባት ይፈልጋሉ። የትኛውም የህይወት ግልጽነት አይመቻቸውም። አንተም በህይወትህ የምትፈልገውን አውቀህ የምትወስዳቸው እርምጃዎች አያስደስታቸውም። የሚሄዱበትን የማያውቁ ሰዎች በህይወት ግርግር ውስጥ ተውጠው የቀሩ ሰዎች ናቸው። አንተም በህይወት ግርግር ተይዘህ እንደነሱ ስለሁኔታዎች እያማረርክ እንድትቀጥል ይፈልጋሉ። የሚሄዱበትን የማያውቁ ሰዎች ባሉበት ቦታ በምቾት ተቀምጠው የሚኖሩ ናቸው። አዳዲስ ነገር ለመሞከር ለመስራት ምንም መነሳሳቱ የላቸውም። በህይወት እንደዚህ ነው ብለው ያስቀምጡት ግብ ስለሌላቸው ዛሬና ነገ ብለው ለራሳቸው ያስቀምጡት መለኪያ የላቸው። እንደዚህ አይነት ሰዎችን ከህይወትህ ካላስወገድክ በህይወትህ ግራ እንደገባህ ትቀጥላለህ። የሚሄዱበትን የማያውቁ ሰዎችን ከህይወትህ እስካላስወገድካቸው ድረስ የህይወት ግልጽነት ሊኖርህ አይችልም። የማያቋርጥ እድገትና ለውጥ እነዚህን ሰዎች ከህይወትህ ከማስወገድህ ጋር የተገናኘ ነው። አምስተኛ በስሜት ያልበሰሉ ሰዎች። የገጠሟቸውን ነገሮች እንዴት አድርገው መያዝ እንዳለባቸው የማያውቁና በስሜት ያልበሰሉ ሰዎች ብዙ አላስፈላጊ ነገሮች ውስጥ እንድትገባ አድርገዋል።
በትንሹም በትልቁም የሚናወጡና ምን ማድረግ እንዳለባቸው ግራ የሚገባቸው ሰዎችን ከህይወትህ ካላስወጣህ አንተም እንደነሱ በሁኔታዎች ግራ የምትጋባ ሰው ትሆናለህ። አየሩ ሲሞቅ ስለ ሙቀቱ፣ አየሩ ሲቀዝቅዝ ደግሞ ስለ ቅዝቃዜው ከማማረር ውጪ ተገቢውን ምላሽ መስጠት አይችሉበትም። በውሳኔዎቻቸው ሁሉ ስሜታዊ ናቸው። ልክ እንደ ስሜታቸው እነሱም የህይወት ወጥነት የላቸውም። እነዚህን ሰዎች ከህይወትህ ካላስወገድክ ስሜት እንደፈለገ የሚያሽከረክረውና ስሜታዊ መሆንህ እየጨመረ ይሄዳል። ስሜታዊ የሆኑ ሰዎች ውሳኔዎቻቸውን ሊያመጡት ስለሚችሉት መዘዞች ረጅም አያስቡ። ዛሬና አሁን ብቻ ነው በእይታቸው ውስጥ ያለው። በህይወትህ ረጅም አስበህና አቅደህ መኖር ከፈለግ ከዛሬ በላይ ማየት የማይችሉ ስሜታዊ ሰዎችን ከህይወትህ ያስወግድ። ጤናማ ግንኙነት ከጤናማ ስሜት ይመነጫል። 6ኛ ህልምህን የማያከብሩ ሰዎች። ህልምህን የማያከብሩ ሰዎች መነሳሳትህን የሚገድሉ ሰዎች ናቸው። አደርጋለሁ እሆናለሁ ብለህ በምትበው ጉዳይ ላይ አንተን ለማበረታታት ምንም ፍላጎት የሌላቸው ሰዎች አንተን ከመንገድ የማስቀረት አቅም አላቸው። የምታስበውን ሁሉ እንደማትችልና እንደማይሆን የሚናገሩና አንዲትም የምታበረታታ ቃል ለመናገር ፈቃደኛ የሆኑ ሰዎች እነሱ ባቆሙበት ቦታ አንተም እንድታቆም የሚፈልጉ ናቸው። እንደዚህ አይነት ሰዎችን ፈጥነህ ከህይወትህ ካላስወገድክ ህልምህን ይገድሉታል። ምናልባት በህይወት ማምጣት የምትፈልገው መሻሻልና ለውጥ ያልመጣው እነዚህን ሰዎች ከህይወትህ ስላላስወገድክ ሊሆን ይችላል። አሁን እርምጃ ውሰድና በህይወትህ ማየት የምትፈልገውን ለውጥ ማየት ጀምር። ፕሊዝ ሰብስክራይብ፣ የደወል ምልክቱን መጫን እንዳይረሱ። ቴንክ ዩ